ያንዳንዱ ሰው ዱንያ ላይ የሰራውን ስራ ጥሩም ይሁን መጥፎ ያገኘዋል፣ ይገናኛል ከስራው ጋር። ስለዚህ አኺራ ላይ ላለመዋረድ ከመጥፎ ስራ ዱንያ ላይ መራቅ ያስፈልጋል። አኺራ ላይ ለመክበር ለመደሰት መልካም ስራን ማብዛት ያስፈልጋል። ثم يجزاه الجزاء الأوفى ማለትም ይሄ ነው። የሰው ልጅ አኺራ ላይ የሰራውን ነው የሚያገኘው። ኸይር ከሰራም ኸይር መመለሻ መኖሪያ ጀነትን ያገኛል። መጥፎ ሲሰራ ከኖረም መጥፎ መመለሻ መጥፎ መግቢያ ጀሃነም ይጠብቀዋል። ስራውን ሙልት ያለ መመንዳትን ይመነዳል ይላል ነብዩ አለይሂ ሰላቱ ወሰላም። ከናንተ ውስጥ ማንም ሰው አንድም ሰው የለማ እያንዳንዳችሁ የቂያም ቀን አላህ ተባረከ ወተዓላ ፊት ለፊቱ አቁሞ ያለ አስተርጓሚ ቢያናግረው እንጂ እያንዳንዱን የሰው ልጅ የቂያም ቀን አላህ ያለ አስተርጓሚ ፊት ለፊቱ አቁሞ ያናግረዋል። ወደ ቀኝ ቢያይ የሰው ልጅ በዛ ጊዜ የሰራውን ስራ እንጂ ሌላ የሚያገኘው ነገር የለም። ወደ ግራም ቢያይ የሰራውን ስራ እንጂ ሌላ ነገር አያገኝም። ወደ ፊት ለፊቱ ቢያይ በዛ ቦታ በዛ ቀን የሚያየው ፊት ለፊቱ የሚያየው እሳትን ብቻ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምን አሉ? እሳትን ተጠንቀቁ፣ እሳትን ፍሩ፣ የአንዲትን ቴምር ግማሽ እንኳን ሰደቃ በመስጠት ይሄን ካልቻላችሁ ወለው ቢከሊመቲን ጠይባ መልካምን ንግግር እንኳን በመናገር መጥፎ ንግግር ከመናገር በመታቀብ እንኳን ቢሆን ከእሳት ተጠንቀቁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኸይር ስራ የሰራም ሰው ስራው አይጎድልበትም፣ አላህ አይክደውም፣ መዝገቡ ሳያካትት አይረሳበትም፣ ያልሰራው ወንጀልም አይጻፍበትም። ስለዚህ የሰው ልጅ ከስራው ማምለጥ እንደማይችል ከስራው መዘዝ ወይም ከስራው ሽልማትም አላህ ዘንድ ተባረከ ወተዓላ አንዱን ማግኘቱ እንደማይቀርለት ሊያውቅ ይገባል። መዝገቡ በሚታይበት ጊዜ ፈተረል ሙጅሪሚና ሙሽፊቂን ሙጅሪሞች ዱንያ ላይ እምቢባዮች እንደፈለጉ የሚሆኑ የነበሩ ሰዎች የሚፈሩ የሚሰጉ ሆነው ታያቸዋለህ ይላል። فاسألوا أهل الذكر إن كنتم لا تعلمون بسم الله الرحمن الرحيم يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን መፍራት ነው። አላህን መፍራት መስጂድ ስንገባ ሞትን ስናስታውስ ብቻ ሳይሆን ትዝ ሊለን የሚገባው ሁሌም ለብቻችንም ሆነን ከሰው ጋር በደስታም ጊዜ በችግርም ጊዜ ስናገኝም ስናጣም ስንደሰትም ስንከፋም በሁሉም ሁኔታ ላይ በሁሉም ቦታ ላይ አላህን ተባረከ ወተዓላ ልንፈራ ይገባናል።